እንግዲህ የመጀመሪያ ጉዞ ወደ ክሮኤሺያ ነው። ከቬኒስ ነው የሄድነው። ብዙ ጊዜ ያው አውሮፓ አብዛኞቹ ሀገራት የሚገባው በሸንገን ቪዛ ነው አይደለም? ይሄ የሸንገን ስምምነት በስምምነቱ መሰረት የተለያዩ ሀገራት ድንበር የላቸውም። አሁን ዝም ብሎ መዟዟር ይቻላል። ከክሮኤሺያ ወደ ምስራቅ ባሉ ሀገራት ግን ይሄ ስምምነት አይሰራም። ስለዚህ ለብቻ ወደዛ ሀገር መሄድ የሚፈልግ ሰው ለእያንዳንዱ ሀገር ራሱን የቻለ ቪዛ መውሰድ ይጠበቅበታል ማለት ነው። አለበለዚያ ደግሞ ቱሪዝሙን ለማበረታታት በሚል እነዚህ ሀገራት አብዛኞቹ ሀገራት የቀድሞ ዩጎዝላቪያ አካል የነበሩም ሌሎችም የባልካን አካባቢ ሀገራት ጥሩ አሰራር ዘርግተዋል። በሸንገን ቪዛ ወደ እነሱ መግባት ይቻላል። የግድ የእነሱን ቪዛ መያዝ አይጠበቅብህም። ግን የያዝከው የሸንገን ቪዛ ግን ወደዛ ሀገር ደጋግሞ ማስገባት የሚችል መሆን አለበት። ወደ ሸንገን ሀገሮች ማለት ነው። ወይም መልቲፕል ኢንትሪ የሚፈቅድ ቪዛ ማለት ነው እንጂ አንድ ጊዜ ብቻ የሚያስገባ ከሆነ አይቻልም፣ አይፈቅዱም። ስለዚህ ያ ጥሩ ነገር ነው። የተለያዩ ሀገር ዜጎች በተለይ የሰለጠኑት ሀገራት ዜጎች እንደዚሁም ያለ ቪዛ መግባት ይችላሉ። ብዙ ሀገራት ወደ እነዚህ መግባት ይችላሉ። ለኢትዮጵያውያን ግን በሸንገን ቪዛ ግን ደግሞ እንዳልኩት ረጅም ጊዜ ቢያንስ ከአንድ ወር በላይ ከዛ በኋላ እድሜ ያለው ቪዛ መሆን አለበት እና መልሶ የሚያስገባ መሆን አለበት ይላል ህጉ። በዛ መሰረት ነው እኔም ወደዚህ መግባት የቻልኩት። ድንበሮች ላይ ምንም ብዙ ችግር አላየሁም ከአንድ ቦታ በስተቀር። እንደውም ምንም የተለየ ፍተሻም አላየንም። የመጀመሪያው የሸንገን ሀገሮችን ያንን ድንበር ስናቋርጥ ስንወጣ የወጣ ነው በስሎቬኒያ ነው። ይችም የዩጎዝላቪያ የቀድሞ አካል የነበረች ግን አሁን በሸንገን ስምምነት ውስጥ የምትገኝ ነች። የሰለጠነች ሀገር ነች ስሎቬኒያ። ሊዩብሊያና ትባላለች ዋና ከተማው። የዛሬ 2 ዓመት ሄደን ነበረ። በበራ ፕሮግራማችንም አንስተናት ነበረ፣ ጎብኝተናት ነበረ። አሁንም በሱ በኩል የወጣ ነው። ስለዚህ ስንወጣ ያው ከዛ ድንበር አውሮፓን የዚህ የሸንገን ስምምነቱን ለቀን ወጣን ማለት ነው። ከዛ በኋላ ያው በእያንዳንዱ ሀገር የሀገሩን ድንበር ስትለቅም ያው ፓስፖርትን እያሳየህ ማህተም እየተመታ ወደዛኛው ሀገር ስትገባም እንደዚሁ በመሃል እንግዲህ አንድ የ60-70 ሜትር ርቀት ሊኖራቸው ይችላል የሁለቱ ድንበሮች ማለት ነው። የሁለት ሀገራት ድንበሮች። ስለዚህ ያን ያህል ከባድ አይደለም። እንደውም የመጀመሪያው ወደ ክሮኤሺያ ስንገባ ነው እንጂ ከዛ በኋላ ከአውቶቡስም አልወረድንም። 6ቱም ሀገሮች ስንሄድ ራሳቸው ፖሊሶች፣ የኢሚግሬሽን ፖሊሶች ይመጣሉ። የሰውን ሁሉ መታወቂያና ፓስፖርት ሰብስበው ይወርዳሉ። ከዛ ማህተም መተውበት መልሰው ደግሞ ያድሉናል። እኛ መውረድ ሳይጠበቅብን ማለት ነው። በዚህ በጣም ምንም መንገላታት የሌለበት ነገር ነው ከአንድ አጋጣሚ በስተቀር። እሱንም ደግሞ አነሳዋለሁ። በረራ ኢትዮፒካ ሊንክ